ስለ ክራዲል ካፕ አስረዳን። መቼ ይጠፋል? ልጅ 4 ወሩ ነው። ማይ ቤቢ እንዴት ናቸው? ክራዲል ካፕ ማለት ኢንፋንታይል ሴቦሪክ ደርማታይተስ በመባል ይታወቃል። የራስ ቅል ቆዳ ላይ ፎሮፎር የሚመስል ነጭ ተለጣፍ ቆዳ ብናኝ ነገር እንዲሁም ደግሞ ቅባት የበዛበት የሚመስል የሚለጠፍ አራስ ልጆች ላይ የተለመደ ነው። አብዛኛው ልጆች ላይ ይታያል። ክራዲል ካፕ የተባለም እምደ ቦታውን ለመግለጽ የተሰጠ ስም ነው። ክራዲል ማለት የራስ ቅላቸው ላይ፣ ካፕ ደግሞ አንድ ልጅ አራስ ልጅ ካፕ የሚያደርገው ጭንቅላቱ ላይ ነው። እሱን ኤግዛክት ስሙን ለመግለጽ የተሰጠ እንጂ ሴቦሪክ ደርማቲስ ሁሉ ሰውነታችን ላይ ሊከሰት የሚችል ነው። ክሮኒክ ኮንዲሽን የቆዳ ኮንዲሽን ነው። ክሮኒክ ስር የሰደደ ልጆች ላይ የሚደጋገም በተለይ አራስ ልጆች ላይ ናቸው። ስለዚህ መንስኤው ለምን ይከሰታል በግልጽ ባይታወቅም በምን እንደሚከሰት ነገር ግን ኤክስፐርት ባለሙያዎች እንደሚሉት ምናልባትም ሁለት ምክንያቶች ሊከሰት ይችላል ብሎ ክሊር ያስቀምጣሉ። አንደኛው ኤክሰስ ሴበም ኦይል አራስ ልጆች ገና ሴበም ግላንዳቸው ወይ ደግሞ ዘይትን የሚያመርት ራስ አንዶች ሴበም ግላንድስ ገና በደንብ መቹር ስላልሆነ ከመጠን በላይ ፕሮዲውስ በማድረግ እነዚህ ቆዳቸው ላይ ዘይት እንዲበዛ ተጨማሪ ቆዳ ላይ የሚኖሩት ሁለተኛ ምክንያት ይስት ወይ ደግሞ ፈንገስ አንድ እርሾ ከመጠን በላይ ሲባዛ አንደኛው ሰውነታቸው ቆዳቸው ዘይት ብዙ ስለሚያመርት ራስ ቅላቸው ላይ፣ ሁለተኛው ደግሞ ፈንገስ ኖርማል ተፈጥሮ ፈንገስ ቆዳችን ላይ አለ። ሁሉም ልጆች ላይም ቆዳቸው ላይ አለ። ችግር የማያመጣ ፈንገስ ቆዳቸው ላይ አለ። አንዳንዴ ሁኔታው ሲመች ኢንቫይሮንመንቱ ሲመች ማለትም ለፀጉር ቆዳ ጥሩ ነው ብላችሁት ለፀጉር ጥሩ ነው ብላችሁ የምትቀቡት ዘይት ለፀጉር ቆንጆ ቢሆንም ለምሳሌ እንደ ኦሊቭ ኦይል እንደ ጆንሰን የሚባሉ ለፀጉር በጣም ቆንጆ ቢሆኑም ኖርማሊ ችግር የማመጣውን ፈንገስ ማሌዥያ ፎርፎር የሚባል ፈንገስ እንደ ምግብ ይጠቀመውና ከመጠን በላይ ይባዛል ቆዳ ላይ። በዛ ምክንያት ቆዳ እንዲቆጣ ያደርጋሉ። ስለዚህ ኖርማሊ ዘይት አካባቢ ስለሚበዛበት በተፈጥሮ ተጨማሪ ዘይት ሲትቀቡ በተለይ ቀብታችሁ ከ2 ሰዓት በላይ ጭንቅላታቸው ላይ የሚቆይ ከሆነ ቅባት ይሄ ፈንገስ ሲጠቀሙና እንደ ምግብ እንዲቆጣ ያደርጋል። በእነዚህ ሁለት ምክንያቶች ልጆች ራስ ቅላቸው ላይ እየሄደ የሚመላለስ ራሱ ከጥቂት ጊዜ በኋላ የሚጠፋ ሲታይ ቆዳቸውን በጣም ኮምፎርት ያለ የሚመስል ነገር ግን ይሄን ያህል አርምለስ ያልሆነ የቆዳ ኮንዲሽን ነው። ክሮኒክ ኮንዲሽን ነው። ክሮኒክ ኮንዲሽን ስር የሰደደ ጊዜ ከጥቂት ሰዓት ወይ ወርም ሊወስድባቸው የሚችል ነው። ስለዚህ በእነዚህ ምክንያት ቢከሰትም ውሰዱ ይጠፋላቸዋል። ነገር ግን በቀላሉ ቤት ውስጥ እንዴት ኬር ማድረግ ትችላላችሁ? የተለጠፈ ስለሆነ ደረቅ ጄል ነገር የሚመስል ስለሆነ በቀላሉ ለማንሳት ስትሞክሩ ቆዳው ሊላጥ ስለሚችል የመጀመሪያው ማድረግ ያለባችሁ ቆዳውን ማለስለስ ነው። ስለዚህ እንዴት ነው የምታለስልሱ? ቅባትም ይሁን ጄልም ቢሆን የፔትሮሊየም ጄል ቢሆን ቀብታችሁ ለጥቂት ደቂቃ ማስቆየት ካስቆያችሁ ወይ ደግሞ ከቀባችሁ በኋላ ወዲያውኑ ጀንትሊ ብረሽ ማድረግ መቦረሽ። ለልጆች ፀጉራቸውን በልጅ ብሩሽ ቀስታ በደንብ ጀንትሊ መቦረሽ በኃይል ስታደርጉ ቆዳቸው እንዳይነሳ ማለት ነው። ሌላኛው ሬጉላርሊ በሻምፖ የህፃናቶች ሻምፖ ማጠብ፣ ሬጉላርሊ በማጠብ መጨረሻ ላይ እንዳይመላለስባቸው ቅባቶችን መቀነስ፣ ኦቨር ካውንተር ሻምፖ መድኃኒቶችን መጠቀም። መጨረሻ ላይ ካጠባችሁ በኋላ ሁሌም እርጥብ ሆኖ እንዲቆይ መፍቀድ የለባቸውም። ፀጉራቸውን በቀላሉ ጀንትሊ በፎጣ ማድረቅ። ልክ ካጠባችሁ በኋላ ሬጉላርሊ ማጠብ፣ ከዛ በኋላ ማድረቅ። የምትጠቀሙት ዘይት ሻምፖ ወይ ዘይት ጆንሰንም ፔትሮሊየም የኦሊቭ ኦይል የወይራ ዘይትም ቢሆን አላማው ቆዳቸው ላይ ረጅም ጊዜ መቆየት የለበትም። ሲቆይ 2 ሰዓት በላይ ሲቆይ ፈንገሱ ይጠቀምበታል ማለት ነው። ስለዚህ ተላላፊ ያልሆነ እንዲሁም ደግሞ በኢንፌክሽን ወይ በአለርጂ የማይመጣ መሆኑን ማወቅ አለባችሁ። አመሰግናለሁ።